ሚካኤል ነው የሚባለው። ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም አልኩ። ትርጉሙንም አላቅም እኮ አልካንት ማታውቅ ከሆነ ምን እንዳሳይ ኤኔስ በማስረጃ ኤምኬ አሁን ትርጉሙን እንድታሳይ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ፣ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ፣ አማልልልሻል? አላቅም ምንም ነገር። ምንድነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ ቆም ብለሽ የምታምኚው መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ታምኛለሽ አታምኚም? በአላህ ነው የማምነው አልኩ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ፣ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅም? እኮ እንድትጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ፣ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስኪ ቆይ እንክፈል እንያወጣ። አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው። በአላህና በመልእክተኛው ነው ማምነው። በአላህና በመልእክተኛው። በሌሎች ውስጥ መልእክተኞች አታምኝም? በመልእክተኞች በሁላቸውም አምናለሁ። 36 እሺ፣ ግን ለአንተ አንድ ጥያቄ ያለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ አይጠየቅኩና መልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ ጥያቄ ልጠይቅ ነው እንጂ የገባሁት ልጠይቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው። መላእክቶቹ አላምንም ስላልሽ እስኪ እናንበዩ። እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ ታወጣው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ፣ ጥያቄ ልጠይቅ በመጀመሪያ ማለት ነው። ይህን ክፍል አንብቤ ቅድሚያ። ከአንተ በፊት እኮ ነው አንብቤዋለሁ። ምን ይላል? ከአንተ በፊት ነው አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ እመልስልሃለሁ። አንተ ቀድሜ ነው የጠየቅኩት። ከፈለጋችሁ ማለት ነው ሙስሊሞች አላህ እኔ ቀድሜ ልመልስልክ። እኔ ቀድሜ ጠይቅና ከዛ መልስ። ሙስሊሞች አላህ ታግቡ ልጠይቅ። ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑት ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ፣ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል? ተብዬ ነው ግን። ኦኬ፣ መልካም። እሺ፣ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። እንዴት ይሆናል? ፍጹም ሰው ፍጹም አምላክ። መልካም። እሺ፣ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው።
ከነሱ ናቸውና ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለነርሱ ናቸውና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ። ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራክ ያለከው ነገር ምንድን ነው? በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው። በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያ ስጋ የተዋሃደ ቃል ማለት ነው። ደስት ቀጣይ ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። ድምፅሽ አይሰማም። ለእኔም አይሰማኝ። አልተሰማም። አይሰማም። ወደ ሌላ ከሜዳው በፊት ዝግ ጋር ለአንተም እንድትመልስልህ ለራሷ። እሺ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄን እኮ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ትመልሽና፣ እሺ ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ ምናምን ነው።
እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ተከለውን ታውና የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ አምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል ተዋህዶ ምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት የዚች ዓለም መቋጫ እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እሺ እኔ ቀድሜ ላብራራሽ ጥያቄን እኔ ላብራራ በህይወት እያለሽ ታርገን ላብራራ ጥያቄን ያስተምሩ ሞት አንቺ ሞታነሽ ባይት ያለሽ በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ ወደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው። አዳምጪ፣ እሺ ተረጋጊ። ትልቅ ጥያቄ ከጠየቅሽ መስሎሽ ነው። አንቺ ቤት ምንም ከጠየቅሽ እኮ የሚያነሳት ጥያቄ አይደለም። ቅድም ብዬ ነገርኩሽ። እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝ። በመጀመሪያ ደረጃ የምታውቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቁሽ? ቀላል ጥያቄ ሞት ምንድነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። መክሰማንግሽ የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበር። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለየ። ስለዚህ እኔ ላብራራልክ ማለት ነው። አላህም ማብራራት አይችልም። እንኳን አንቺ ከስር ነሽ ተማሪ። በቃ ለመጮህ ከሆነ የምትጠይቂው የሆነ እንኳን አታውቂም። ምንም የምታውቂው ነገር የለም። ሰው ሞት ስንል እኛ ምንድን ነው? እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላስይስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደል? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትል ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። እኔስ መጨመሩላታል። ጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተው ደግሞ ምናምን ያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም። ወይም እንዴት ተብሎ ለአምላክ ይጠየቃል የምትል ከሆነ አምላኳ ችግር ይገጥመዋል።
ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም። ለአምላክ እንዴት እንደዚህ ያደርጋል፣ አምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ የጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለው ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ፣ ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፒሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ። የአይምሯቸው ውጤት እኮ ነው። እዚህ ጋር መጥቷል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያለ ይመስላቸው። ያ ምናልባት የሆነ ነገር ለመጀመር ነው። አሁን ችግሩ እኮ መሰላችሁ እነሱ ኦልሬዲ አምላክ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው ያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋህደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ነው ብለው ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር ያለው ብለው ስለሚያምኑ ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው። እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተሪያል ያልሆነ መለኮት በቦታ ኦኬ። ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ በቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው። ከስጋ ጋር የተዋሃደው ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድር ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ። ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት። ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው። ግን ከስጋ ጋር ተዋህዶ ሶስት ስጋው ይታያል፣ ከስጋው ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህደ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አለ። ምክንያቱም ለእኛ ከጅምሩ ማምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ። መሐመድ ፏድ እንኳን ደህና መጣሽ። አዳም ሰምተኸው ነበር ዛሬ ቶፒኩን? ድምፅ ትንሽ እንትን ብሏል። ድምፅ ብዙም አይሰማ። አሁንም አይሰማ። ያ ኤርፎን ከሆነ ኤርፎን የምታወልቀው ኤርፎን አይደለም። ኧረ አይሰማም። አሁን ይሰማል። ኦኬ። እኔ ጥያቄ ነበረኝ። ኦኬ ቀጥልሽ። ጥያቄ መጽሐፍ ቅዱሳዊ ወይም ደግሞ ከኛም ሃይማኖት ሳይሆን ይሄ የንጽጽር ትምህርት ግቡና አስፈላጊነቱ ምንድነው የሚለው ሁሉ ጥያቄ ስለሚሆንብኝ ነው። ማለት በዚህ በክርስትና በኩል ያለው በእስልምናም በኩል ያለው የተወሰነ ጠይቄያለሁ። በክርስትና በኩል ግቡ ምንድነው? አሁን ንጽጽር ላይ ያለው ከዚህ በፊትም ዲቤቶች አይቻለሁ።
ደስተኛ ሆንኩባቸውም ክርክሮች አይቻለሁ። በቃ እንኳን ተከናወኑ ብለው ደግሞ ምንድነው ትርፉ የሚያስብሉ አይቻለሁ። እና አሁን እንደናንተ እስኪ ጊዜው ካለ እና ማይረብሽ ከሆነ ምንድነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ይክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 ኦኬ ምንድነው እሱ ቁጥር 22 ሶሪ አንዳንዶች ተከራካሪዎችንም ውቀሱ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች። ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድን ነው? ወይም ደግሞ ምንድን ነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን የምናስተምረው እዚህ የምናሳውቀው ለምንድን ነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ህይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ከጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 5:40 አይ ቲንክ ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፈርገው ቁጥር 40 ከፈርገው ያሉትን ደግሞ ይላቸዋል እናንተ እርጉማን ከሰይጣን ከመላእክቱ ጋር ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን ማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3:16 እንደዚህ ይላል በእርሱ የሚያምን እንደዛ ከሆነ የተወሰነ ሰውን አግኝቻለሁ መሰለኝ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። በእርሱ የሚያምን በልጁ የሚያምን እንዳይጠፋ ዓለሙን ልጁን ሰጥቶልናል፣ ወደ ዓለም ልኳል ልጁ በእርሱ የሚያምን። ስለዚህ ከፍ አድርገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ከፍ አድርገው በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ሙስሊሞች ሱራ 18:4 ላይ ቁርአን ራሱ የተጻፈው ይህንን ለመቃወም ነው ይላል። በልጁ አላህ ልጅ የለውም ለማለት ለመቃወም ነው ይላል ቁርአን የተጻፈው። ስለዚህ ይህንን እንደዛ ከሆነ አዳምጡ። ጥያቄ ጠይቃል፣ መልሱን ስማ። ቁርአን ቀጥታ ይህንን ሊቃወም ነው የመጣው። መጽሐፍ ቅዱስ ደግሞ በልጁ እንዲያምኑ ልጁ እንደመጣ አሁን እንደዛ ካልኩ ክርክር ይሆናል። ለሱ ደግሞ ነው እውቀት የለኝም። ክርክር ሳይሆን አንድ ጥያቄ ነው የጠየቀው። ጥያቄውን ደግሞ ከስራ ድረስ ለማድረግ ነው። 18:4 ላይ እንደዚህ ይላል። እኔ ያልኩት እንደዛ ከሆነ ሰውን ለመጥራት ከሆነ ምን ያህል ሰው ታውቃለህ? ወደ አንተ አንተንም እየጠራው ነው። እነዚያን አላህ ልጅን ይዟል ያለውን ሊያስፈራራ ወረድ ነው ይላል። ከ600 ዓመት በኋላ መጥቶ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ተቀበለ ማለት ነው። አዳምጥ፣ አትረበሽ። ጨረስክ እኮ አንተ ራስህ አድንም ገሃነመ እሳት ነው የምትገባው፣ ውጣ ከዚህ እያልኩ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አካባቢ ላይ መጽሐፍ ቅዱስ የተጻፈው በልጁ የሚያምን እኔ ጥያቄ ልጨርስ። ይሄንኛው ተመልሶላል። እኔ መጽሐፍ ቅዱስ ቅድም ነግሬሃለሁ ስገባ መጽሐፍ ቅዱሳዊ አይደለም ጥያቄ ወይም ደግሞ ቁርአናዊ አይደለም ብዬሃለሁ። ለምን ጠይቀኝ? መጽሐፍ ቅዱሳዊ ነው የማደርገው የግዴታ ነው። ኦኬ ከሆነ እኔ ደግሞ ያልኩ ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወይም ደግሞ ምን ያህል ሰው ወደ ክርስትና እምነት ተቀይሮልህ ያውቃል ማለት ነው? ለምሳሌ አንተን እየጠራሁህ ነው። ዋና እየጠራህ ያለውንም አይቻለሁ። ብዙ ሰው እየጠራህ ነው። ግን ምን ያህል ሰው ሰልም ወይም ደግሞ ተጠምቆልህ አስተምቀህ ታውቃለህ ማለት ነው?
የሚጠመቅ ቢሊየን የሚጠመቅ ሁኬርስ እኛ የቁጥር ሰዎች ሳንሆን የቁጥር ሰዎች ሳንሆን እኛ አድርገህ ታውቃለህ ወይ ማለት ነው። አዳምጥ። እኛ የቁጥር ሰዎች አይደለም። እናንተ እውነት ስለሌላችሁ ቁጥር ስለሚያሳስባችሁ ነው። ልቀን እኛ እንደምንቆይ አዳምጥ። እኛ እውነትን ማድረስ እንጂ ስንት ሰው ሰማ ስንት ሰው አልሰማ ቁጥር እኛ አንቆጥርም። ምክንያቱም አይመለከተንም። ክርስትናን ተቀበሉ፣ ደስታው በሰማይ ይሆንላችኋል፣ ዘላለም ሕይወት ያገኛሉ። እኛ ሰዎች ላይ ስላልተመሰረትን ከሌ መጣ ከሌ ሄደ አስጨንቀን እናንተ ካልተቀበሉ እውነት አይደለም ብናስብ አይቀበሉ። ምን አገባን? ካልተቀበለ የእግርህን ትቢያ አራግፈህ ሂድ ነው የሚለን መጽሐፍ ቅዱስ። እንዲህ ነታቅም እንዴ? ካልተቀበሉ ንገራቸው፣ ካልሰሙ የእግርህን ትቢያ አራግፈህ ሂድ። በፍርድ ቀን ችግር የለም። የሚዩት የምታደርጉኝ ከሆነ ልውረድ፣ ችግር የለውም። አዳምጣ። የእሳት ፍም ይሆንብሃል። ይህ ምነግርህ አሁን ምነግርህ ከሆነ ልውረድ፣ ችግር የለውም። አዳምጥ። ይሄ ምነግርህ ለምሳሌ አንተ ካልተቀበልክ አንተን ነግሬሃለሁ፣ አድርሼልሃለሁ። የሚጠበቅብኝ እሱ ካልመጣ ግን አዳምጥ። ካልዳንክ ወደ ክርስትና ካልመጣ ይቺ ቃል የፍርድ ትሆንብሃለች በትንሣኤ ቀን። እሱ ገባኝ እኮ ማንኛውም አስተማሪ ማስተማር ነው ግዴታው። ገባኝ እኮ እሱ። ግን እኔ ያልኩት ውጤት ያስፈልገዋል። በቃ ቴንኪው። እኛ ይመለከተንም አልኩህ እኮ። ሂድ እናንተ ፖለቲካ ስሩ፣ እህቶቻችሁን አስልሙ በየቀኑ። እኛ እንደነሱ በቁጥር የምንመራ አይምሰላችሁ። እኛ በቁጥር አንመራም። ከሌ መጣ ከሌ ሄደ እዛ አይደለንም። ስንት ሰው መጣ ዛሬ፣ ስንት ሰው ሰሞኑን ሻዳ ድራማ ስናሳይ አይታችኋል። ትናንትና ወዲያ፣ ትናንትና እዛ ወዲያም በየቀኑ ስናዋርዳችሁ። አሁንም አሉኝ 3 ቪዲዮዎች አሉኝ። አሁንም ረስቻቸው ነው ዛሬ ያላየናቸው 3 ቪዲዮ የድራማ ዛሬም አሉ። ዛሬ ረስተነዋል አላየንም። ሰሞኑን እንዳሳየ ነው ማለት ነው። እኛ አያስጨንቀንም ይሄ። እናንተ እውነት ስለሌላችሁ ያላችሁ አማራጭ ከሌ መጣ ከሌ ሄደ የሚለይ ነው። መጽሐፍ ምን ይላል? እውነትን ትነግረዋለህ፣ ከተቀበለ ክርስትናን ይቀበላል፣ ካልተቀበለ እግርን ትቢያ አራግፈህ ሂድ፣ ለዛ ፍርድ ይሆንበታል ይለናል። ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 60 ጀምሮ ብዙዎች ተመለሱ፣ አስተምሮቱ ሲከብዳቸው ጊዜ ለምግብ ለታምራት ደምግባቱን ለማየት ለፈውስ ሲከተሉ ነበረ። እውነቱ ሲነገራቸው መስቀሉን ተሸክመው መከተል እንዳለባቸው ሲነገራቸው ላጥ አሉ። መመለስ ጀመሩ። ደቀ መዛሙርቶቹ ተከታይ የነበሩት ማለት ነው። ማለት ለታምር ምናምን ለምግብ ምናምን የሚከተሉ ማለት ነው። ሲያስተምራቸው ማንጎራጎር ጀመሩ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ገና ሲያንጎራጉሩ በውስጣቸው አወቀ። ያውቃል እነሱ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ትሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው አውቅ ነበርና ደግሞም ከዚህ አልፏችሁ ከፋሩ ከአብ የሰጠው እያለ ይቀጥላል። ቁጥር 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም። የተከተሉት እንኳን ለምግብ ለታምር ለነፈውስ ምናምን ሲከተል የነበሩት አስተምሮቱ ስጋዬን ይበላ ደሜን የሚጠጣ ዘላለም ሕይወት አለው ምናምን እያለ ስላቸው ይሄ አስጨናቂ ትምህርት ነው። ተመለሱ። ክርስቶስ ምን አላቸው? ኢየሱስም ከ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። አስገድዶ አንቆ የሚይዝ አምላክ አይደለም እኛ ያለን። የቁጥር ጉዳይ አይደለም እኛ የሚያሳስበን። ብሮ እውነትን ታውቃለህ፣ ትቀበላለህ። ካልፈለግ ትሄዳለህ። ሁኬርስ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብለው መለሱለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ እያለ ይቀጥላል። ኤኒዌይስ ስለዚህ በደንብ አስተውሉ። ዋና እኛ የሚጠበቅብን ማድረስ እንጂ ከሌ መጣ ከሌ ሄደ እኛ ክርስቲያኖች ነን፣ ሙስሊሞች ስላልሆንን ብዙም አያስጨንቀንም ማለት ነው። ወንጌል ማድረሳችን ነው የሚጠበቅብን። አይ ቲንክ ቃል ቪዲዮ ከፍቷል። ምንድነው ቀጥል
እሺ እፎይ አንዴ ሚዩት ነህ። ሙስሊሞች በትክክለኛ ደረጃ ምን ላይ ነው ያሉት የሚለውን ከተከታተልን ስሙት። ይህን ቪዲዮ ውስጥ ስለተወለድን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆነው። ነቢዩ ሙሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብቷል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው። እኔም አምንበታለሁ በደንብ። ያው የአላህ ከላምላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት ነቢዩ ሙሐመድ ናቸው ወይስ አላህ ነው? እነላህ ወመላኢከተሁ ይሰሉን አለ ነቢይ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ እንዴት ነው ሰለዋትን የሚያወርዱ? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላኢካዎቹ ጋር? እንደኛ በጣም እኛ የምናነሳቸው ጥያቄዎች እየተጠየቁ ያሉት አላህ ይጸልያል እያለች እየተባለ የሚለውን አንስታና ሙስሊም ነች የተባለ ደግሞ እህታችን ጨንቆት ነው ያቀጥል። መልሱን ትሰማዋለህ ደግሞ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነች ስላሉ ካፍር ነች ተባልኩኝ። ያው ምንድን ነው የሚባለው ገሬሻ አደም ላይ ባለ እንትን ሄጄ ጠይቄ ካፍር ነች ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው ለማጣራት ብቻ ነው ውስጤ ለማጣራት ከስር ኮሜንቶች ያነበኩ ሌላው ደግሞ እሺ ይህንን ታብራራልኛለህ። ነቢዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነቢዩ ላይ ሰለዋትን የሚያወርዱት? ነቢዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነቢዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ አይደል ያሉት? እሺ በቃ ጥያቄ ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚዩት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ውዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና ለምተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለእኛ በሰላት ላይ ጥቅማቸው ለእኛ ምንድን ናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱ ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድን ነው ጥቅሙ? ምንድን ነው የሚጠቅመኝ ነገር እያለሽ በደንብ ስሟት። ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድን ነው? ምንዳውስ ምንድን ነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡ ማለት ነው። በእርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትን በተርቲቡ ካለ በተርቲቡ ከወዱ ጋራ ሱቢ ለምንድን ነው 2 ረካ የሆነው? ዙርስ ለምንድን
የሚያደርጉ ጥያቄዎች እየተፈጠሩ ነው። እዚህ ጋር 40-50 ሰው አሰለም ነው ያሉ እዚህ ቲክቶክ ላይ ያሉት ኡስታዞች። ይሄ እንግዲህ ቲክቶክ ላይ ትልቁ ኡስታዝ ነው። መልሱን ሰሙስ ደግሞ ገና ሲጀምረው ትደነግጣላችሁ እንዴት እንደሚመልስላት። መጨረሻ ላይም ጥሎ ነው የሚፈረጠው። በነገራችን ላይ ግን ሳይመልሰው ጥሎታ ቪዲዮ ላይ ማይቸው ከነ ጥያቄውን አልመለሰውም ከነ አልለካውም ማለት ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ አምርቶ ቀጥሎ ትንሽ ፌሪስ ሞተ። ያ እዚህ ጋር በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነቢያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ቤቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። አንዱ ለቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ሲሰሩ ይደነግጣል። ከቁርአን የጠየቀችው አንድ። ሁለተኛ ደግሞ ተበት ያድ የሚለውን የአላህ ሁለት እጆች ጠፉ፣ የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጨርት አለባት እያልኩ መቅራቴ በየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምንሆነው? ሁሌም ጸሎት ሲያደርግ ይሳደባል። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስቡት። በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያውጣ። ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐር ሚጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲል የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ስለምን ያወርዳሉ ነው። ይህንን ከአንድ የክርስቲያን ምሁር ውስጥ ይህ ክርስቲያን ቡጥሩስ ቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው። ቋንቋን ብቻ ነው መብራራው። በዚህ መጽሐፉ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጅሉ ሰላተን ደዓ ወቃመ ሰላት ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ አለይህ ወአሕሰነ አለይህ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መጣችሁ ሲሰጡ ግን ትንሽ አታፍሩ? ከቁርአን ተጠየቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠየቃችሁ፣ ስለ ተበት ያለ ተጠየቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠየቃችሁ። መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች መጽሐፈ ኢዮብ ላይ ሁሉ ይገባል። መጽሐፈ ኢዮብ ላይ ሁሉ ትቀጥል መና ባረከ አለይህ ወአሕሰነ አለይህ ስተና ይላል። ማለትም በእሱ ላይ በረካን አደረገ፣ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው አንዳንድ የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ። እሱ ደግሞ ክርስቲያን ምሁር፣ የቋንቋ ምሁር ማን ይባላል? ሊዩስ መዕሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ አለይህ ወአሕሰነ አለይህ የሚል ትርጉም አለው ብሎ ያስቀምጣል። ባረከ አለይህ ወአሕሰነ አለይህ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰለዋት የሚለውን ያዕቆብ ላይ ምዕራፍ 5:14 ላይ ምን ይላል? አመሪዱን አሐዱን በይነኩም በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኽ አልከኒሰቲ ፈዩሰሉ ዐለይህ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት በእሱ ላይ ይጸልዩለት ማለት ነው። ከዛም ይላል ሰላቱ ስለዚህ አላህና መላእክቱ ስለዚህ አላህ ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ
አባቶችን ይጥራ፣ በእርሱም ላይ ጸሎት ያድርጉለት፣ ሰላት ያድርጉለት። እሺ፣ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ እኔ አልቻልኩም። ሳይሆንና አልቃለች ትንሽ ሊቀረሽ ስሙት፣ አወጣጡን ማየት አለባችሁ። ሰላቱ ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ከዛ አንጻር የሚታይ ነው ማለት ነው። ሌላው ደግሞ ለምሳሌ ምንድነው እየፈታ ያለው ሰውየው? የአማኝ ጸሎት ህመማኑን ይፈውሳል። ስለዚህ ሰላት የሚለው ጸሎት ነው። ታዲያ ልይቷ እኮ እየጠየቀች ያለችው አላህ እንዴት ነው ለመሐመድ ጸሎት የሚያደርገው ነው። ይኸው በመጽሐፍ ቅዱስ ያዕቆብ ላይ አይ ቲንክ ያዕቆብ ምዕራፍ 1 ላይ ምዕራፍ 5 ላይ ነው ቁጥር 20 ምናምን 23 እንደዚህ አካባቢ የአማኝ ጸሎት ደዌውን ይፈውሳል። ስለዚህ ሰላት ተብሏል። አላህ ታዲያ ለመሐመድ ህመሙን ሊፈውስለት ነው ጸሎት ያደረገለት። የጠየቀችው ቁርአን ላይ የመለሰላት ከመጽሐፍ ቅዱስ ላይ እንደው በእስልምናስ ይቻላል? ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ። አንድ አማኝ ሰው ለአንድ የሆነን ያላመን ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ መሐመድ ኑር ይቅርታ ቃል ይቀጥላል። ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸው ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድን ነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘው ወይ ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ነው ጥያቄው። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ? ይሄ ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ ለነብዩ ለማን ነው አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድን ነው ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይሄን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄዋ ከባድ ስለሆነ መልሱት። መጨረሻው እኔውና ሰከን ነው ሚና መስማት አለ እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው ይነሱ አዳተከ ሰከን ነው ያንተ ሰላት ለነሱ ምንድነው ለነሱ ጥሩ ነው ወይም ደግሞ ሰከን ነው መረጋጋት ነው የሚባለው እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ሶስተኛ ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? በጣም ነው ያረፈዱት ወጣ በጣም ተፈጥወት ፖለቲካ ትዝሩ ሰው ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉ በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉ በጣም ቸኩያለሁ። ያኛው ደግሞ ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ?
ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው። ማረ ከላይ ያሉት